ጥያቄ ልጠይቅሽ ለምሳሌ እናንተ ፈተና ታደለ ፈተና ከተሰጣችሁ በኋላ ትልቁ ስህተታችሁ እስካሁን የተማርሽበት ትልቁ ስህተት ምንድነው ብለሽ ነው የምታስቢው? ፈተና ላይ ኤክስ እንዲገባብን ዋንኛው ነገር መቸኮላችን ነው። ስንቸኩል መጨረሻ ላይ አይደለም ቢለን እንኳን ነው እንደሚል አስበን ኤክስ ይገባብናል። ሁለተኛው ደግሞ መፍራት ነው። ስንፈራ ጥያቄው እንዲደገምልን ምናምን ስለማናደርግ ኤክስ ይገባብናል። ሶስተኛው ደግሞ ተፈተነን ስናበቃ አለመከለስ መጨረሻ ላይ የተፈተናቸውን ጥያቄዎች እያስታወስን አለመከለሳችን ነው። ጎበዝ እንግዲህ ጥሩ ነገር ነው የገለጸችው። ስለዚህ ተማሪዎች የመጀመሪያ ነገር ጥያቄ ሲሰጣችሁ የመጀመሪያ ነገር ጥያቄውን በትክክል ማንበብ ነው። የመጀመሪያው ጥያቄውን በትክክል ማንበብ ነው። ጥያቄውን መረዳት ነው። ከዛ በኋላ ምርጫም ከሆነ አዛምድም ከሆነ ትሩ ፎልስም ከሆነ በትክክል ያመናችሁበትን መልስ መስራት ነው። ጥያቄ በፍጹም አለማለፍ ነው። የመጀመሪያው ነገር ይሄ ነው። ሁለተኛ ጥያቄው ላይ አወዛጋቢ ነገር ካለ መምህሩን ጥያቄውን መጠየቅ ነው። ኮሬክሽን መውሰድ ነው። መምህር የዞረ ኮሬክሽን የሚሰጠው ለዛ ነው። ሶስተኛ ቶሎ በመስጠት አይደለም ውጤት የሚሰቀለው በትክክል በመስራት ነው። ስለዚህ ውጤታችሁ እንዲያምር የተሻለ ነገር መስራት እንድትችሉ ምንድነው ማድረግ ያለባችሁ? ጀስት እንደጨረሳችሁ ከመጀመሪያው ጥያቄ እስከ መጨረሻው ያለውን በትክክል መስራታችሁን፣ ጥያቄ አለመዝለላችሁን፣ ጥያቄዎችን አንብባችሁ የከበዳችሁ ካለ እንኳን እንደገና የምትሰሩበትን ሰዓታችሁን በአግባቡ መጠቀም ነው። ይሄ ፈተና ውስጥ ከገባን በኋላ ተማሪዎች መጠንቀቅ ያለባችሁ ነገር ነው። አንድ እግር ኳስ ተጫዋች ጎል ለማስገባት በጣም ተጠንቅቆ ምን ብሎ ነው አይደል የሚሄደው? ልክ ይሄም የተሰጣችሁ የፈተና ሰዓት ልክ እንደ እግር ኳስ ሰዓቱ ቁጠሩትና በዛች ውጤታማ ለመሆን መታገል ነው። ይሄ እንግዲህ ፈተና ውስጥ ስንገባ ነው። ከፈተና በፊት ምን መደረግ አለበት ሌላ ጊዜ የምናወራ ይሆናል።